በአማራ ክልል ያሉ ሌሎች ብሔሮችን ምን ያህል ታሳትፋላችሁ ሲባሉ ቃል በቃል እርሶ ምንድነው ያሉት? በአማራ ክልል ውስጥ የሚኖሩት ሁሉም ህዝቦች አማራ ናቸው ብለዋል። በአንድ ቃል መጠይቅ ላይ ቅማንትን፣ አገውን፣ አርጎባን፣ ኦሮሞን አማራ የምታረጉት በምን ስሌትና በምን ኃይል ነው? እንደገና ልመልስ ዳዊት፣ ለኔና ላንተ ባንተም በኔም እድሜ ዕውቀት እነዚህ ነገሮች ተጋነው ወጥተው የህዝብ ጩኸት የሆኑት መቼ ነው? ከህወሓት ጎልብቶ መውጣትና ህወሓት አማራንም ሌላውንም ከፋፍዬ አማቅቄ ገዛለሁ በሚል የቀረጻቸው ፕሮግራሞቻቸው እንጂ ለምሳሌ እኔ ጎንደር ነው ተወልጄ ያደግኩት። ጎንደር ውስጥ ቅማንት በዚህ አገው በዚህ የሚባል ነገር የለም። እኛ ስናድግ እስላም ክርስቲያን አንድ ሆነን ያደግነው፣ አንድ ላይ የበላን እየጠጣን ያደግነው። እነዚህ የተራገቡት በዓመተ ምህረት ለይተን ብናያቸው ከህወሓት በኋላ የመጣ ነው። ሰው ደንቁር ሲለኝ አልደነቁርም። ምክንያቱም አንተ ማንነትህን ራስ አውልቀህ ስትጥለው ኦ ብራቮ ዳዊት አንተ ኮቴ አላማረም ብለህ ጣልከው አልልም። አረ ይሄ ጋምቤላ ነው፣ አረ ይሄ ብርድ ነው ይበርድሃል፣ አረ ይሄን ጋቢ ደርበው ማለት የኔ ፋንታ ነው። እነዚህን ሰዎችም አማሮች ናቸው ስንል መጀመሪያ እኮ ስለ ብሔረሰብ የሚያስወራ የፖለቲካ ህይወት አለው እንደ አማራው? የሚበላው የለውም፣ የሚጠጣው የለውም፣ ህይወት የለውም፣ ነፃነት የለውም። ይሄ ሁሉ የሌለው መብት ይሄን ሁሉ የሌለውን መብት ይዘን ህወሓት በቀደረ ለነገሩ ጣሊያኖች ናቸው እነሱ በከፈቱልን ቦይ ሌሎች ገብቶ ሲንጨባረቁ አብረን አዎ እነሱማ ልክ ነው እኮ ቅማንቶች ናቸው እያልን ወንድሞቻችንን ለምን እንደተደራጁ እንዴት እንደተደራጁ ማን እንዳደራጃቸው እየተረዳን አላጨበጨበም። እውነቱ